ውስጥ ገብተው የሚሰሩ አሉ። እረፍት አላቸው። ምንም ይሁን ምንም በቃ ቢያንስ ከሰው ቤት ስንወጣ ጭንቅላታችን ራሱ መስራት ይጀምራል ሲመስለኝ። እኔ ይሄ ወንድ ገለመሌ ማሬ ሱካሬ እያለ አያታልለንም። ይሄ ቤተሰብም ተቸገርኩ በሚል ቁጥር እንካ አንለውም። ቤት ክራይ ልንል እንችላለን። የሆነ ለራሳችን የምንለው ነገር ይኖራል። መልበስ፣ መቀባት፣ የሆነ በቃ መውጣት፣ የሆነ ነገር ለራሳችን የምንለው ነገር ይኖራል። አሁን እኮ ሀሎ እንካ ሀሎ እንካ እንካ የምር በዚህ ሆነ እና የምፈልገው የኛ ልጆች በቃ የተለያዩ ቦታ እንዲሰሩ ነው የምፈልገው። የተለያዩ ቦታ እንዲሳተፉ ነው የምፈልገው። ሞሽ ግርድና ላይ ብቻ ሙጭጭ ምንም ይሁን በቃ የሆነ ቦታ እንዲገቡ ነው የምፈልገው። አሁን እንኳን ዘመን ተሻሽሏል። የተለያዩ ካምፓኒ ውስጥ ልጆች ይሰራሉ። ኢትዮጵያ ልጆች ኦንላይን ሾፒንግ የሚባል ነገር አለ፣ ይሰራሉ። ብቻ ብዙ ቦታ ነው እኛ ልጆች እያዩ ያሉት። እንደ በፊቱ አይደለም። አልሐምዱሊላህ ረብል ዓለሚን ይነስም ይብዛን። አሁን የሆነ ጥሩ ጥሩ ቦታ እየያዙ ነው እኛ ልጆች። ንግዱም ላይ እየተሳተፉ ነው። ወደ ሀገርም ከዱባይ ወደ ኢትዮጵያም የመነገድ ወይ እዚህ ሀገርም ውስጥ ምናምን መቼም እንደዚህ ተደራጅተን ተሰብስበን የሆነ ነገር ከፍተን የመስራቱ ልምዱ የለንም፣ ፍላጎቱም የለንም። ምቀኞች ነን፣ ቅናታሞች ስለሆን ቢሆንም ግን ቢያንስ ወረቀት ይዛችሁ ሀገራችሁ እየሄዳችሁ እየጎበኛችሁ ቤተሰቦቻችሁን እየጎበኛችሁ እየተደሰታችሁ የምትመለሱበት አይነት በአመት እረፍት የሚገኝበት አይነት ስራ ብመቻችና ብትሰሩ ብትፈልጉ አማራጭ ከግርድና ሌላ አማራጭ ብትፈልጉ ብዬ እመኛለሁ። ራሴ እስኪ ከዚህ ግርድና ልውጣና ከዛ በኋላ እንመከርበታለን ኢንሻአላህ። እኔ መጀመሪያ ልውጣና እኔ አንድን ነገር ራሴ ካልሞከርኩኝ ሞክሩ አልልም። ራሴ ሞክሬ ራሱ ጉዳትም ጥቅምም እንዳለው አያይዤ ነው መናገር የምፈልገው እና እኔ አላህ ብሎልኝ አላህ አድርጎልኝ ነገራቶች ተስተካክሎ ወጥቼ የሆነ ነገር ላይ የስራ ዘይቤ ብዙ ካንስሌሽን ወስዳችሁ የምትወጡ ልጆች ካላችሁ ወላሂ እንደዚህ አይነት ስራ እንድትሞክሩ ነው የምፈልገው። ሲቪ አጽፋችሁ፣ ሲቪ ማጻፍ በጣም ኢዚ ነው። የሰው ሀገር ላይ ስለምንፈራ እኮ ነው። ሲቪ አጽፋችሁ የተለያዩ ካምፓኒ ላይ ወረቀት ማስገባት ነው። የተለያዩ አሁን እቃ ማሸጓዎች አሉ ምናምን ብቻ በሰዓት ነው የምሰራው። ቢያንስ ነፃነትም አለው። ተኝተሽ ኤኒ ታይም ተነሽ። እኔ አሁን ከእናንተ ጋር እንደዚህ አፍላፊ እየተከፈትኩ ተነሽ ልባል እችላለሁ። ስራዬ ሰዓት የለውም። ምግብ ስሪ አምጪ አንሺ ልባል እችላለሁ። ያኔ በየትኛውም ሰዓት ልታዘዝ እችላለሁ። ከእንደዚህ አይነት ስራ ነው መውጣት የምፈልገው፣ ማስወጣት የምፈልገው። ሰውን ወላሂ አሪፍ ህይወት የምትኖሩ ኑሩ። ግን አንዳንድ በጣም የሆነ ህይወት 10 አመት 9 አመት 10 ምናምን አመት ኖራችሁ ኢትዮጵያ ውስጥ ጠብ ምን ነገር የላችሁም። በሰው ሀገርም ትለፋላችሁ። ምንም በቃ የሚያዝ የምለቅ በቃ የሆነ ምንም ፋይዳ የሌለው አይነት ስራ መሰረው ከሆነ በቃ የራሳችሁን ህይወት መኖር የራሳችሁን ላይፍ መጀመር ነው። በቃ ማግባት መውለድ ላይሆን ይችላል። ህይወት ስላችሁ ራሳችሁን መገንባት፣ መልበስ፣ መጠጣት፣ ከሰው ጋር ኮንታክት ማድረግ፣ አይምሯችሁን ትንሽ ከስትረስ መውጣት ራሱ ትልቅ ነገር ነው ባይነኝ እኔ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከባሌ ተፈተው በበር ምክንያት ወላሂ ተለያየን። እኔ አልሰጥም እሱ አምጪ። ጎበዝ አትስጪ። የዘንድሮ እኮ ባል ላግባሽ አሁን እኔ ላግባሽ የምሉኝን ወላሂ ለዚህም ልክ ችግር ሊያጋቡብኝ እየመጡ እንዳለ ነው የምሰማኝ ነው። አላህ ይሰውርልን አቡ፣ አላህ ያዝልን። ወላሂ ለዚህም ብር የሚል ወንድ አላህ ያዝልን። እንደው አላህ እጅግርህን፣ አይንህን፣ ልብህን ሁሉ ነገርን ድፍን አድርጎ ያስቀረክ። የምሬን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ ምንም አልልም። እኔ አምጪ ብባል በፍቅር አቀራረቤን ነው ማስተካክለው እንጂ አቀራረቤን በጣም ነው ማስተካክለው። ሰውን ስቀርብ በጣም ለይቼ ነው የምቀርበው። ወላሂ ለዚህ ሰውን ስቀርብ በጓደኝነት ራሱ በጣም ለይቼ ቀርባለሁ። ከዛ በኋላ እንኳን ብር አምጪ ራህ አልሉኝ አይደለም። ስለ ብር ስነሳ ራሱ እንደውም እነሱ ብልኩልኝ ነው እንጂ እኔ ላኪ አይደለሁም። ቢሆንም ራሱ ነው የምላችሁ። ግን በጣም ንጹህ ልብ ነው ያለኝ። ሰው ተቸገርኩ ካለ በጣም አገባለሁ። የማገባው ግን ሰው መሆን የገባው ለምን እንደምኖር የገባው ህይወት የገባው ማገናዘብ የምችል ማሰብ የምችል ማስተዋል የምችል ተናግሮ አሳማኝ ጥሩ አይምሮ ያለው ጥሩ ሀብታም ጥሩ ብር ያለው ሳይሆን ጥሩ አይምሮ ያለው ማሰብ የምችል ሰውን በሰውነቱ ሊወድ የምችል የሆነ ሰብአዊነት የምሰማው አይነት ሰው ነው ማግባት የምፈልገው። እኔ አሁን መልክና ብር መስፈርቴ ከሆኑ ዘመናት አልፏል። እኔ ከንስያለሁ። ብር በሉ ወላሂ አዚም ነው። ብር መሰረታዊ ነው ለአንድ ሰው መኖር። ብር መሰረታዊ ነው። ግን ይበልጥ ደግሞ መኖር ነው። ስራ ወዳድ ከሆነ ብር ይመጣል። ለምን እንደምኖር ከገባው ብር ይመጣል።
ለፈጣሪው ታዛዥ ከሆነ መንፈሳዊ ህይወቱ ጠንካራ ከሆነ ብር ይመጣል። ገብቷችኋል? ለምን እንደምኖር አላህ በዚች ምድር ላይ ለምን እንደከለቀው የሰው ልጅ በምን አይነት መንገድ አብሮት እንድኖር ይሄን ነገር የምረዳ አይነት ሰው ከሆነ ብር ይመጣል። እኔ ብር ያለው ወንድ ብዬ እስከዛሬ ቆይቻለሁ። ብር ያለው አልፈልግም። እኔ ብር ያለው አልፈልግም። አኡዙ ቢላሂ ሚነ ሸይጣን ረጂም። እኔ በቃ እንደ ሰይጣን ነው የምትወብተው ነው የምላችሁ የምር። እኔ ብር ያለው ወንድ አልፈልግም ስላችሁ ደግሞ ዱርዬ ወንበር የሚያሞቅ አይነት አይደለም። በጣም በስራ የሚያምን ጠንካራ ወንድ ህልም ያለው ያኔ የስራ ፍቅር ያለው ልክ እንደኔ ማለት ነው። እኔ ምንም የለኝም ግን ስራ አከብራለሁ። በጣም ስራ ምንቅ ሰው አይደለሁም። እየሰራው ሰው ሲያየኝ የምሸማቀቅ ሰው አይደለሁም። ዩኒፎርም በመልበሴ መዳም ቤት በመስራቴ እንደዚህ አይነት የሰው ሰራተኛ በመሆኔ የምሸማቀቅ የማፍር የምሽኮረመም ሰው አይደለም። ደንታ አይደለም። ብር ካገኘሁበት እኔን ካስደሰተኝ በቂ ነው እንጂ ይሄ አምጪ ምን አይነት ወንድ ምን ያደርግልኛል? መልኩን እንደውም ከቆንጆ ወንድ ራቁ። በቃ ወይ ቆንጆ ወንድ እኔ ነኝ በጣም መልክ ማየው እኔ አላሁ ሙስታግና ወላሂ አላህ ይቅርበልኝና በጣም ነው እሱን ስትገረፍ ታወራዋለህ። መልክ ያላቸውን ወንዶች ራቁፍ። በእድሜ ከ20 እስከ 28 ያሉ ወንዶችን ራቁ። በጣም ስሜታዊ ናቸው። በጣም ስበዛ ስሜታዊ ናቸው። ተናዳጆች ናቸው። ወሳኞች ናቸው። ለውሳኔ የሚቸኩሉ ናቸው። እንደ ሴት ልጅ አይደለችም። ሴት ልጅ አሁን በ14 በ15 አመት ብታገባ ራሱ አያያዝህን ካሳመርክ እፍን አድርገህ መያዝ ትችላለህ። ወንድ ልጅ ግን እፍን አድርጋችሁ መያዝ አትችሉም። ሙስተሂል ተፈጥሮ አላህ ለይቶናል ከኛ። ወንድ ልጅ ከኛ ልዩነት አለው። ስለዚህ ከመጀመሪያው አመራረጥ አስተካክሉ። እኔ የለሁበት። አንድ ሰው ቁንጅና ነው የሚያየው። እኔ በፊት አላህ ሻሂዴን ነው ስልክ ለማውራት ለምንድን ነው ደስ ይላል እኮ ቆንጆ ሰው ጥሩ ሰው። አሁን ለምሳሌ ልክ ጥሩ ልብስ ስለብስ ሰው እና ቆሻሻ ልብስ ስለብስ ምንድነው ልዩነቱ? ምንድነው የምሰማችሁ? ምን አይነት ፊሊንግ ነው ውስጣችሁ የምሰማችሁ? እኔ አልወድም። አሁን የኛ ልጆች ራሱ ስራ የሚሰሩት ለጣጣ ነው። ቆይ ሎሚ ስላለው በቀዘቅዝ በደንብ በቀዘቅዝ ጥሩ ነው። ሳያቸው በጣም እናደዳለሁ። ልብስ ሳይለብሱ ስለሚወጡ ዝንጥ ብሎ ደስ ይለኛል። ያኔ ባላቸው ነገር ብለብሱ ደስ ይለኛል። ከአሰሪዎቻቸው ጋር ራሱ ሲወጡ ለምን እንደሆነ አላውቅም። እና በፊትም በጣም የምለብስ በቃ ሰውነቱን ሴፍቲውን የምጠብቅ አይነት ረህሙ ጥያቄ ለጠይቅሽ ጠይቂኝ። አሁን ግን መልክ ያለው ወንድ አልፈልግም። ግን ደግሞ ጥሎብኝ መልክ በጣም የሚያምሩ ወንዶች ናቸው እኔን ለትዳር የምጠይቁኝ። እኔ አልፈልግም ወላሂ። እኔ በእናቴ በኩል የሚመጡት ማሻአላ ተባረከላ በቃ መልከ ጥፉ የሚባሉ አይደሉም፣ ቆንጆዎች ናቸው። እኔ አግብቼ ነው አላገባውም፣ አግብቼ አላውቅም። ግን አንዳንዴ እንግዲህ በቤተሰብ ምናምን ለልጃችን ሲባል እስኪ ይታይ ምን አይነት ሰው ነው ሲባል የማሻአላ ሸበላ ነው። እኔ ቁመት የለኝም መለሎ ነው፣ ግን ደግሞ በቃ ድርቅ ያለው በት አለ አይደል? ደም ግባት የሌለው ድግና ቆንጆ ወንድ አላገባም እኔ። በቃ አስጠሊታ ወንድ አላህ ይቅር በለኝ። አስጠሊታ በማለት ያኔ እኔ ማስጠሊታ ነኝ። ማፊ ሙሽኪላ ያኔ ዛሴም ነን። በቃ ያምራል፣ በጣም ያምራል የማይባል ወንድ። ምክንያቱም እዛም እዚህ ማይል ማይቀበዘበዝን ያችን ትወደኛለች፣ እቺም ትወደኛለች፣ እቺም ትፈልገኛለች፣ ያችን ትፈልገኛለች እያለ ጭንቅላቴ ላይ ያወጣ አርፎ ይቀመጣል። አርፎ በቃ እኔ ማንም አይፈልገኝም ከሷ ውጪ ብሎ አርፎ ይቀመጣል። አያቸዋ ወላሂ እላለሁ እንጂ ወይኔ አሁን ከዚህ ተነስቼ ሶፍት ልፈልግ እስኪ ነፍጤ ሳያመልጠኝ። ወይኔ እናቴ ለምሳሌ ልጅሽ አባት ብር ላኪ ብለሽ እምቢ ብለሽው ሌላ በገባመንት አረቢስ ሚላ አረቢስ ወይ ማጣው ይሄ ብዙ ምክር ያስፈልጓል። መጣው ኦኬ። ግን የልጅሽ አባት ላኪ የምትልክለት ለምንድን ነው? ወሳኙ ነገር መላኩ ሳይሆን የምትልክለት ለምንድን ነው? የቤት ክራይ ቸግሮት ነው? አስቤዛ ቸግሮት ነው? ከጓደኞቹ ጋር ምናምን መውጣት ፈልጎ ነው? ሚዜ ሆኖ የሆነ ወጪ ቸግሮት ነው? ለምንድን ነው? ምን አስፈልገው? እሱ ስራ የለው።
አልፎ አልፎ በጋብ እየፈጠርሽ ያኔ በወራቶች መሀል ከሆነ ብር ላኪ አይነቱ ኦኬ። ወይ ደግሞ ተመካክራችሁ መሬት ለመግዛት የሆነ ስራ ለመጀመር የሆነ ስራ ለመስራት ቢዝነስ ምናምን ለመስራት ከሆነ አቋሙ ኦኬ። ግን አንቺ ብር ላኪ እኔ ተቀምጬ ላግበስብስ ከሆነ አትጠራጠሪ። አንዳንዴ እኮ የምንፈራው ነገር ሁሉም ወንድ እኮ አንድ አይደለም። ወላ ሁሉም ወንድ አይደለም። ምርጥ ወንዶች አሉ። ዛሬም ነፍስ ያላቸው ወንዶች አሉ። ነፍስ ያጡ በሺ እንዳሉ በሺ አይደለም በሚሊዮን ነፍስ ያጣ ወንድ እንዳለ ሁሉ ነፍስ ያለው ደግሞ አለ። ስለዚህ አንዳንዴ እዚህ ሚዲያ ላይ በሚወራ ሚዲያ ላይ በሚወጡ ሴቶች በተለያዩ ነገር በምትሰሚ ነገር ባልሽን አትጠርጥሩ። ምንም ልጅ አለሽ ከሱ ምንም ይሁን አይልሽ ስጪ አይደለም አባባለ ግን ለምን ፈለገው ጠይቁ። መንስኤው ለምን አስፈለገው